ሰላም ዩቲዩብ እንዴት ናችሁ? ዛሬ እንግዲህ ቪዲዮአችን የኢትዮጵያ ንግድ ባንክ ስታርፔይ ከተሰኘ የፋይናንስ ተቋም ጋር የሚያደርገውን የሥራ ማስጀመሪያ ፕሮግራም በፍሬንድሺፕ ፓርክ ተገኝቼ ቪዲዮ እየሰራሁላችሁ እገኛለሁ። ሎንች እየተደረገ ነው። አሁን ይኸውላችሁ የሚለውንም በዚህ ፕሮግራም ላይ ነው የሚያበስሩ። ይህ መተግበሪያ ምን ይሰራል፣ ከኢትዮጵያ ንግድ ባንክ ጋር ያላቸው ፓርትነርሺፕ ምንድን ነው፣ ለእኛስ ምን ይዞልን ይመጣል የሚለውንም ማለት ነው። ፕሮግራሙንም አስጎበኛችኋለሁ። በጣም የሚያምር ድምቀት አለ። እንግዲህ የመከላከያ ማርሽ ባንድ ነው ከጀርባዬ እየሰማችሁት የምትገኙት። በቀጥታ እዚህ ፍሬንድሺፕ ፓርክ ውስጥ ሰንሴት ላይ ነው። በጣም የሚገርም ድምቀት ባለው ሁኔታ ልዩ ልዩ ሰዎችን ጋብዘው የሚመለከታቸውን ሰዎች አፕሊኬሽኑን እያስመረቁት ይገኛሉ ማለት ነው። ቪዲዮዎችንም በዚሁ ዙሪያ ነው የሚሆነው። አብራችሁን ቆዩ። እቺን ፔጅ ላይክ፣ ፎሎ እንድታደርጉ እንደዚህ አይነት ፕሮግራሞች፣ አዳዲስ መረጃዎች ትኩስ እናያመልጧችሁ። ይመቻችሁ። ድምፅ አለ፣ ቪዲዮ መቅረጽ አልችልም፣ ግን እንደምትመለከቱት ቦታው በጣም ያምራል። በጣም ደስ የሚል ፕሮግራም ነበር የነበረው። እንዴት አያችሁት? አንድ ነገር ላሳያችሁ። እዛ ጋር የምታዩት ስታርፔይ የንግድ ባንክ ቢልዲንጉ ላይ ነው እያስተዋወቁበት ያለው ማለት ነው። በጣም ብዙ ፊቸር ነው ያለው። ስቱዲዮ ውስጥ ደግሞ እንገናኛለን። ይመቻችሁ። ወደ ስቱዲዮአችን ተመልሰናል። ምንም አይነት አውትዶር ሹት ለማድረግ ድምፁ ሊያስቀርጸኝ አልቻለም። እንግዲህ ስታርፔይ የተሰኘውን የፔመንት አግሪጌተር አፕሊኬሽን የሎንቺንግ ኢቨንቱን በኢትዮጵያ ንግድ ባንክ በኩል ተመልክተነዋል። ፍሬንድሺፕ ፓርክ ላይ በጣም ብዙ ፊቸሮች ናቸው ኖት ያስኳቸው። የመጀመሪያው እንግዲህ ኢቨንቱ እንዴት ነበረ? ኢቨንቱ በጣም አሪፍ ነበር። ከኔ በኩል እንግዲህ እንዳሳየኋችሁ ነው። ይሄ ቪዲዮ ምንም አይነት ስፖንሰርሺፕ የለውም። ጀስት እንደ ሚዲያ አካል እዚህ ፕሮግራም ላይ እንድታደም ብቻ ነው የተጋበዝኩት። ታዲያ የተሰማኝን የተመለከትኳቸው ነገሮች በቪዲዮ መልክ ማቀርበው በዚህ ልክ እንግዲህ ኦልሞስት ከተወሰኑ አፕሊኬሽኖች በስተቀር ይህንን ሁሉ ፊቸር የያዘ መተግበሪያ አልነበረም ኢትዮጵያ ውስጥ እስከዛሬ። በተለይ በመርቻንቱ ሳይድ እኛ ከፋዮች ነን። ብዙ ጊዜ በነጋዴ በኩል ስትሆኑ በተለይ የሴትልመንቶች እኔ ለምሳሌ በአንድ ባንክ ከፍዬ እሱ ደግሞ በሌላ ባንክ ለማውጣት በጣም ብዙ ችግሮች አሉ ማለት ነው። ነጋዴው ፕሪፈር የሚያደርገው ወይም በዚህ ብቻ ክፈሉ የምትባሉበት አይነት ሲስተም አለ። ያንን አግሪጌት የሚያደርግ አይነት ሲስተም ነው ያመጡት። ከዛ ውጭ ደግሞ እኔ በጣም ከሚያናድደኝ ወይም ቅር ከሚለኝ ነገር አንዱ ለሰርቪስ ወይም ለአገልግሎት ከከፈልኩ በኋላ ስልኬን ስክሪንሻት ለማድረግ በሚል ይዞት የሚሄዱ በጣም ብዙ ስራ ላይ ያሉ ሰዎች አሉ። እነሱ ምንም ማድረግ አይችሉም። ይሄ ኦልሬዲ ስራቸው ነው፣ ፔመንቱን ኮንፈርም ለማድረግ ነው። ያ የሚሆነው ግን የሚያገኙት ኤስኤምኤስ ወይም ባለቤቱ ጋር ነው የሚሆነው። ባለቤቱ ደግሞ እንግዲህ 2-3 ብራንችም ሊኖረው ይችላል፣ እዛ አካባቢ ላይኖር ይችላል። ያን ኮንፈርም ለማድረግ በጣም ይቸገራሉ ማለት ነው። ይህንን የሚያስቀርም አይነት ኦፕሽኖች አዘጋጅተዋል። ከዛ ውጭ ደግሞ ኪዋር ኮድ ላይ ብዙ ሰርተዋል። ስለዚህ የዛሬ ቪዲዮ እንግዲህ ምን ፊቸሮችን ይዞ መጥቶ እንዴት ነው በሀገር ውስጥ የተሰራ መተግበሪያ ነው። ስለዚህ ምን ፊቸሮች እንዳስተዋወቁ ከ10 በላይ ዘርዝረዋል። ልንገራችሁ ማለት ነው። ከመጀመሪያው እጀምርና እንግዲህ እዚህ ቪዲዮ በጣም ስለተመቸኝ ነው ይህንን ቪዲዮ እየሰራሁት ያለው። የስታርፔይ አፕ ፊቸሮቹን ለመጥቀስ ያክል የመጀመሪያው በብሔራዊ ባንክ ፍቃድ ተሰጥቶታል ይህንን ኦፕሬት እንዲያደርግ እንደ አግሪጌተር። እንግዲህ አገራችን ላይ አግሪጌተር ፔመንት አግሪጌተር ማለት እናንተ በምንም ባንክ ስትከፍሉ በቀላል ቋንቋ ለማስረዳት ነው ሞክረው የተለያዩ ፔመንቶችን በፈለጋችሁበት አማራጭ እንድትከፍሉ የሚያደርግ ነው። ለመርቻንቱም ደግሞ በሚፈልገው ሴትል ያደርግለታል ማለት ነው። ሀገራችን ላይ በርካታ ፔመንት አግሪጌተሮች አሉ። ብዙ ስም መጥቀስ የምንችላቸው በደንብ እየሰሩ ያሉ። ይሄ ከቅርብ ጊዜ በኋላ ነው የመጡት። አሁን ግን በዚህ ልክ እንግዲህ የኢትዮጵያ ንግድ ባንክ ትልቅ ተቋም ነው፣ ከ40 ሚሊዮን በላይ ደንበኞች አሉት። ስለዚህ በዚህ ልክ ይሄንን ይዞ ሲመጣ መተግበሪያ በጣም ብዙ ሰዎች ነው የሚጠቀሙት ይታወቃል። ስለዚህ ምን ፊቸሮች አሉት የሚለውን ለማየት ጓጉቼ ነበር። ከዛ ውስጥ እንግዲህ ስታርፔይ የዩኤስኤስዲ ፑሽ ፔመንቶችን ኢኔብል ያደርጋል ብሏል። አፕሊኬሽን ብቻ መያዝ አይጠበቅባችሁም። ይሄ ደግሞ ኦል ኢንክሉሲቭ ነው። በተለይ ገጠራማ ቦታዎች ላይ ኔትወርክ በደንብ ኢንተርኔት ላይ ሰራ የሚችልባቸው አፕሊኬሽኑ ግዴታ መያዝ አይጠበቅባችሁም። በዩኤስኤስዲ
ዩኤስዲ ይሄ ኮከብ መስራል ያረጋግጥ መጠቀሙ አቬሌብል ነው። እሱ ንግድ ባንክም ላይ ያለ ሲቢ ብርም ላይ ምንድነው ለየት ያለ ካላችሁኝ እሱንም እነግራችኋል። ከዛ ውጪ ደግሞ ኢን አፕ ፑሽ ፔመንት አለው። ክፍያ ለማድረግ በርካታ አይነት አማራጮች አሉ። አሁን ሱፐርማርኬት ስገባ እኔ ክፍያ ልፈጽም ስል በሞባይል ማኒ የሚፈጽም ከሆነ አጭር ኤስኤምኤስ ኮድ እኔ ላይ ትገባል። እሷን ኮድ ብቻ ነው የምነግራት። በጣም አሪፍ ነው። ሞባይል ዳታ ባይኖረው ምንም ችግር የለው። ኮዷ በኤስኤምኤስ ነው የምትገባልኝ። ከዛ ደግሞ ሌላ አይነት የኢን አፕ ፑሽ ፔመንት አለ። አፕ ውስጥ ገብታችሁ አፕሩቭ ስታደርጉት ክፍያ ይፈጽማል ማለት ነው። ተጨማሪ ደግሞ ኦቲፒ ቤዝድ ፔመንት ነው። አሁን ያልኳችሁ ነው። ዋን ታይም ፓስወርድ ይላክላችኋል። እሱን ትነግራላችሁ፣ ክፍያችሁ ተፈጸመ። ነዳጅም ስትቀዱ እንደዚህ አይነት ታገኛላችሁ። ከዛ ደግሞ ሌላ ኪውአር ኮድ ፔመንትን አስተዋውቋል። የኪውአር ኮድ ፔመንት አብዛኞቻችን እንደምናውቀው ስካን እናደርጋለን፣ እንከፍላለን። ግን ይሄኛው ለየት የሚለው ትንሽ የዳይናሚክ ኪውአር ባህሪዎች አሉት። የተለያየ አገልግሎት ሊኖራችሁ ይችላል። ለምሳሌ የምትሸጡት የ100 ብር፣ የ1000 ብር፣ የ50 ብር፣ የ100 ብር እቃ ከሆነ አንድ ኪውአር ኮድ ስካን አድርጋችሁ አማውንቱን ሞልታችሁ ትከፍላላችሁ። ኢቨንት ነው ያለኝ ቲኬቶችን በዛው ኪውአር ኮድ ላስተናግድ ካላችሁ በዛው ደግሞ ማስተናገድ ትችላላችሁ ማለት ነው። በጣም ብዙ ፊቸር ነው ያለው። ፔይ ባይ ሊንክ የሚባል ደግሞ የፔመንት አማራጭ አላችሁ። እኔ ለምሳሌ ከውጭ ሀገር ያለ ሰው ፔመንት ሊልክላችሁ ከሆነ ክፍያውን ቀጥታ በሊንክ ሼር ታደርጋላችሁ። ያን ሊንክ ተጭኖ መክፈል ይችላል ማለት ነው። ይሄ ፔይ ባይ ሬፈረንስ ደግሞ የሚባለው የምታውቁት እንግዲህ የቡኪንግ ብዙ ጊዜ በሪፈረንስ የሚከፈለው የአየር ትኬቶች ናቸው። በሪፈረንስ ደግሞ መክፈል የሚያስችል አማራጭ አለ ማለት ነው። ፔይ ባይ ቴል ነምበር የሚል ኦፕሽን አለ። ከዛ ውጭ ደግሞ ካርድ ፔመንት ነው። እኛ ሀገር ላይ የኤቲኤም ካርዶች ነው የምንላቸው፣ ግን የዴቢት ካርድ ክሬዲት ካርዶቻችን ካርድ ቁጥሩንና ሲቪቪ ከጀርባ ደግሞ ያለችውን 3 ዲጂት በማስገባት ደግሞ ክፍያ መፈጸም ይቻላል። እንግዲህ ምን የቀረ ነገር አለ ልትሉኝ ነው። ኦንላይን ቲኬት ፔመንቶች ለኢቨንቶች ለሰርቪሶች አለ ብለዋል። ሪሞት ፔመንቶች ደግሞ ከስተመሮች አብሮድ ከሆኑ አሁን ያልኳችሁ የተለያዩ እነዚህ ሬፈረንሶቹ ፔይ ባይ የሚባሉት ኦቲፒ መላክ ላትችሉ ትችላላችሁ ስልክ ቁጥራቸው ላይ የውጭ ሀገር ከሆነ ፔይ በአፕ ተወሰኑ ፊቸሮች ነው የሚኖረው ማለት ነው። ይሄ ሁሉ እንግዲህ ለሀገር ውስጥ ብቻ ላይ ሰራ ይችላል። ስለዚህ እነዚህ ፔመንቶች ደግሞ በኢትዮጵያ ብር እንዲሁም ደግሞ በዩኤስ ዶላር መቀበል ያስችላቸዋል ማለት ነው። እንግዲህ ስታር ፔይ የተሰኘው ገና አልጀመረም። ከአመት ከ2 ዓመት በኋላ ምን እንደሚደርስ እናስበዋለን። እንግዲህ የሞባይል ማኒ አፕሊኬሽኖች ሀገራችን ላይ ሲመጡ ምን ያህል ተጽዕኖ እንደፈጠሩ ታውቃላችሁ። የተለያዩ ግብሮች መክፈል፣ ትራፊክ ቅጣቶች፣ በቃ በጣም ሀስል የሚበዛባቸውን ፔመንቶች ሶልቭ ማድረጋቸው እኔ የሚታየ እንግዲህ ሰዓቴን ሴቭ ማድረግ ነው ከብዙ ነገር። አሁን ትራፊክ ቅጣት ብቀጣ እዛ ሄጄ ቦታው ላይ ሄጄ በቃ ጥፋት አጥፍቻለሁ፣ ኦኬ፣ ግን ሰዓቴንስ ደግሞ ለምን እቀጣለሁ? እነዚህ ነገሮች ላይ ሊሰራበት ይገባል ብዬ አስባለሁ። ሙሉ በሙሉ አይደለም፣ አሁንም ላይ በደንብ ሊሰራበት ይገባል ብዬ አስባለሁ። ይሄ እንግዲህ ሰዓት መቆጠብ አለ። እንግዲህ እኔ እዛ ሴት ደግሞ ማውጣው ነዳጅ አለ፣ ፓርኪንግ ምከፍለው አለ፣ እዚህ ጋር የሚበላሽብኝ ስራ አለ። እንደ ሀገር የዛን ሁሉ ሰዎች ጊዜና ጉልበት ነው የምንቆጥበው which is hassle free ይሆናል ማለት ነው። እንደዚህ አይነት ፔመንት ሜቶዶች በዚህ አማራጭ ይሰጡናል። ሌላኛው የኪውአር እና የዩኤስኤስዲ ካፓቢሊቲዎቹ ላይ መልቲፕል ሰርቪስ እና መልቲፕል ፔመንት ታይፖችን የሚቀበሉ ኪውአሮች ብዙ አይደሉም። ይሄኛው በደንብ ፈንክሽናል ከሆነ ከፍሉ ስትሉ 1000 ምናምን እያላችሁ ቁጥር መነጋገር የለም። ስካን ፔይ ስካን ማድረግ የማይችል ከሆነ ስልካችሁ ስልክ ቁጥራችሁን ወይ ተናግራችሁ ወይ በኦቲፒ ገባላችኋል ማለት ነው። ሌላኛው መርቻንትና ቢዝነስ ፊቸሮቹ ላይ ነው ፎከስ ያደረጉት። እነሱ እንደተናገሩት ነጋዴዎች በጣም ይቸገራሉ። ብዙ አማራጭ የሰጠ ነው ለከስተመሩ ነው የሚከፍልበትን አማራጭ። ነጋዴው አሁን እያንዳንዱን ባንክ አካውንት ማውጣት ሊኖርበት ነው ከከስተመሩ በሚፈልገው እንዲከፈል ለማድረግ። እሱን ብር ደግሞ መሰብሰብ አለበት መልሶ። ያን ደግሞ ሀስል ያመጣበታልና እነዚህን ነጋዴው በፈለገበት ይቀበላል፣ መርቻንቱም ደግሞ በፈለገበት ይከፍላል። ፔመንቱን አግሪጌት አድርገን ሴትል እናደርጋለን ነው የሚሉት። የመጀመሪያው ፊቸራቸው መርቻንት ዳሽቦርድ አላቸው፣ የዌብ ፖርታል ሰጥተው። ስለዚህ እዚህ መርቻንት ዳሽቦርድ ላይ ቀጥታ ትራንዛክሽኖቹን ያህል ሁሉ ነገር ዲስፕሌይ ያደርግለታል፣ መርቻንቱ ማወቅ ያለበትን ኢንፎርሜሽን። ከዛ ደግሞ ሪል ታይም ፔመንት ኮንፈርሜሽን ፎቶ አነስ። አሁን ለምሳሌ ምግብ ቤት ሄድኩ፣ ምግብ በላው፣ ከፈልኩ፣ ስልኬን ይዘው ትሄዳሉ ወይም ስልክ ይዘው መጥተው ፎቶ ያነሳሉ። ፎቶ ካነሱ በኋላ ምን የሚያደርጉት ይመስላችኋል? ልክ ነው አይደለም? የጎደለ ሂሳብ ካለ ይቆጠራል ማለት ነው። ይሄ ሁሉ ነገር አያስፈልግም። ኤስኤምኤስ ኮንፈርሜሽናችሁ ካለ እዛ ጋር ቼክ አደረጋችሁ፣ ከፍሎ አልከፈለም ይሄ ሰውዬ፣ ስክሪንሻቱ ፌክ ነው አይደለም የሚለውን ያስቀራል። ከዛስ ዌብ ፖርታሉ ላይ በቀጥታ ምን ያህል ሰው እንደከፈለ ምን እንዳለ ዌብ ፖርታሉ ላይ ይዘረዝርላችኋል። ስክሪንሻት መቁጠር አይጠበቅባቸውም ማለት ነው። ሌላኛው ደግሞ ፔመንት ሪኩዌስት እና ኢንቮይሶችን ነው። ኢንቮይሶቹን አት ኤኒ ታይም መርቻንቱ ጀነሬት ማድረግ ያስችለዋል። በጣም ቴክኒካል ሆነ። እኔ ስለተመቸኝ እነዚህን እየሰራ ያለሁት ዛሬና እንዴት ተመለከታችሁት? ከእናንተ በኩል ያለውን ነው መስማት የምፈልገው ትክክለኛ ኦፒኒየናችሁን። ቢካዝ አሁን ይሄን ቪዲዮ ስሰራ በጣም ቴክኒካል ፒፕል ለሆኑ ሰዎች ብቻ እንዲሆን ሳይሆን ጀነራል ለሆነ ኦዲየንስ ለማቅረብ የምፈልገው። ከዚህ በኋላ የምንጠቀማቸው አይነት መተግበሪያዎች ፋይዳ እንግዲህ ሃርሞናይዝ ሆኗል ተብሏል። ኤቭሪቲንግ የምናደርገው ኦንላይን ፔመንት ነው። ስለዚህ አብዛኛው ሰው ይመለከተዋል ብዬ ነው እነዚህን ፊቸሮች ለማስረዳት እየሞከርኩ ያለሁት። ይሄን ቪዲዮ በምሰራበት ሰዓት ምንም አይነት ቪዲዮዎች የሰራም ሰው ምንም
የተመለከትኩት የለም። እኔ በቦታው ስለነበርኩ ከነበራቸው ፕሬዘንቴሽን ላይ ዲሞ አድርጌ አፕሊኬሽኖቹን ዳውንሎድ በማድረግ ያገኘሁትን ፊቸር ነው ወደ እናንተ ያካፈልኳቸው ያለሁት ማለት ነው። እናንተ የምትጨምሩበት ባለሙያዎችም ካላችሁ ደግሞ ደስ ይለኛል። ሌላኛው ፔመንት ሪኩዌስት እና ኢንቮይስ። እኔ ሻጩ ከሆንኩ ኤኒታይም አንድ ደረሰኝ ማውጣት ከፈለኩ ዌብ ፖርታሌ ላይ ገብቼ ጀነሬት ማድረግ እችላለሁ ማለት ነው ኢንቮይስ። ሌላኛው ደግሞ የኢአርፒ እና አካውንቲንግ ሲስተም ኢንተግሬሽን። የገቢዎች አዲስ ሲስተም አላቸው። ከሱ ጋር ሲስተም ኢንተግሬት የሆነ ነውና የቫት ወርሃዊ ሪፖርት የምታደርጉትን ቀጥታ ከዚህ ሲስተም ጋር ኢንተግሬት ያደረገ ስለሆነ ወዲያው ሪፖርት ማድረግ ትችላላችሁ ማለት ነው። እነዚህ አይነት ሲስተሞች ምን ያህል የነጋዴውን ችግር እንደሚቀርፉ አስቡት። አሁን ኦልሬዲ ገቢዎች ሪኮግናይዝ ያደረገው ሲስተም ነው። ቀጥታ እናንተ ሂሳባችኋል የተሰራው ሪፖርቶቻችሁን ኦርጋናይዝ አድርጋችሁ ቫት እዛው ኦንላይን ላይ ስታሳውቁ እዛ ብትሄዱ የምትሰለፉትን አስቡት። የምታወጡት ጊዜ ጉልበት፣ ሰራችሁ የሰራችሁት ተዘርዝሯል፣ ወዲያውኑ ሪፖርት አድርጋችሁ ማለት ነው። ጨረሳችሁ፣ በቃ አውቶማቲክሊ ግብር ከፈላችሁ እዛው ሪፖርት አድርጋችሁ። ይሄ ትልቅ ሲስተም ይመስለኛል። አይ ቲንክ ብዙ አይተሬሽን ይኖረዋል። አሁን ሰው እየተጠቀመው የተወሰነ ነገር እያሻሻሉ ማስተካከል ይችላሉ። ሌላኛው አግሪጌሽን እና ሴትልመንት ላይ ነው። ስታርፔ እንደ ፔመንት አግሪጌተር ነው ሴትል የሚሆነው። ፔመንት አግሪጌተር ማለት ከተለያዩ ባንኮች የሚወጡ ክፍያዎችን አንድ ላይ በማድረግ ሰዎች ደግሞ ሴትል ማድረግ የሚፈልጉበት፣ ለምሳሌ ኤክስ ከሚባል ዋይ ዜድ ከሚባሉ ባንኮች የሚወጡ ክፍያዎችን ይወስድና እኔ በቃ በኤክስ ብቻ ነው መቀበለው ካለ በኤክስ ይልክለታል ማለት ነው። የተወሰነ ፐርሰንቴጅ ያው ይወስዳሉ። ይሄንን ነው። በኢትዮጵያ ብርም በዶላርም ክፍያዎችን መቀበል ይችላል። ሆቴሎች፣ ኢቨንቶች፣ ሱፐርማርኬቶች፣ ፓርኪንግ ጨምሮ ፊቸሮች አሳይተዋል። ላይሰንሲንግ ላይ ፔመንት ኦፕሬተር ነው። በናሽናል ባንክ ኦፍ ኢትዮጵያ ወይም በብሔራዊ ባንክ ሙሉ ፍቃድ ተሰጥቶታል ማለት ነው። ይሄ ለላርጅ ስኬል ኮመርሻል ዩዝ ለንግድ ቦታዎች በጣም ሰጀስት የሚደረግ ነው። ሌላኛው የተመቼ ነገር ኤፒአይ እና ኢንተግሬሽን ላይ አሁን አንድ ባንክ ያመጣና ከኔ ጋር ኢንተግሬት አድርጉ ሲል ስፔሲፊክ ያመጣላቸዋል። በቃ ወይ በጃቫስክሪፕት ነው ወይ ደግሞ በኖድ ነው። እነሱ በሚመቻቸው ነው የሚሰጧችሁ፣ ወይም 2-3 ኦፕሽን ያቀርቡላቸዋል። ይሄኛው ግን በመረጣችሁ ዝርዝር አድርጎ በሲንግል ኤፒአይ ጌትዌይ ያስቀምጣል። መልቲ ባንክ ፔመንቶችን ሃንድል ማድረግ ይቻላል ማለት ነው። አፕሊኬሽን ዌብሳይት ቢኖራችሁ በስታርፔ በቀላሉ ኢንተግሬት ታደርጋላችሁ ማለት ነው። አንድ ጥያቄ ግን ከዚህ ጋር ማንሳት ይቻላል። እንግዲህ ይሄ ባንክ ትልቅ ነው። ስለዚህ ሌሎች እዚህ ፔመንት አግሪጌሽን ላይ ያሉትን ተቋማት ከስራ ያስወጣሉ ወይ ካላችሁኝ፣ በእኔ በኩል ገና በጣም ምናልባት ከተማዎቹ ላይ እነሱ ስለበዙ እየተስፋፋ ያለ መስሏችሁ ከሆነ ነው እንጂ ከ120 ሚሊዮን በላይ ህዝብ ነው ያለው። በጣም በርካታ ቦታዎች አድሬስ አልተደረጉም። አንድ ተቋም ብቻውን ይህን ማርኬት ሊይዘው አይችልም ብዬ ነው ማስበው። በጣም ብዙዎቹ የተለያየ ቦታ ላይ ዲሴንትራላይዝድ ሆነው ስራ መስራት ይችላሉ ብዬ አስባለሁ። ኦቨርኦል እንግዲህ ኢቨንቱ ይሄንን ይመስል ነበረ። ኢቨንቱ ላይ እንግዲህ እንደ ሚዲያ ነው ተጋብዤ ሄድኩት። እንደምታውቁት የቴክ ሪፖርት ፕሮግራም የቃና ቲቪ ላይ ማደርጋለሁ። ስለዚህ እኔን የሚመለከቱኝ ከቴክኖሎጂ ጋር የሚሄዱ ቦታዎች ላይ በዚህ መልክ ይገኛለሁ። ግን ሞር ቪዲዮ ብሰራ ደስ ይለኛል። ግን የእናንተ ሀሳብ አስተያየት ቢጨመርበት ደግሞ እነዚህንም ኢቨንቶች አስመለክታችኋለሁ። ትክክለኛ የሚባሉ ሰዎችን አሁን ይሄን ከሆነ የስታርፔን ኃላፊዎች ኢንተርቪው ማድረግ እንችላለን እዛው ቦታ ላይ። ከዚህ በፊትም እየሰራ እንደሆነ ቴክ ትራቭል የሚሰኘ የፕሮግራም ሴግመንት ነው። ዛሬ የነበረን ፕሮግራም እንግዲህ ይሄን ይመስል ነበር። በፍሬንድሺፕ ፓርክ ተገኝተን የኢትዮጵያ ንግድ ባንክን ስታርፔ የተሰኘውን መተግበሪያ ሎንቺንግ ፕሮግራም ተመልክተናል ማለት ነው። ታዲያ በፍሬንድሺፕ ፓርክ ተገኝተን የስታርፔን የክፍያ የፔመንት አግሪጌተር ሲስተም አፕሊኬሽን ሲጀመር ነበረን። እንግዲህ ከኢትዮጵያ ንግድ ባንክ ጋር በመተባበር ነው ይህ ፕሮግራም የተዘጋጀው። በጣም በሚገርም ሁኔታ ሙሉ በሙሉ ኢትዮጵያ ውስጥ በቃ ሀገር ውስጥ በሆኑ ወጣቶች የተሰራ መተግበሪያ በመሆኑ ደግሞ በጣም ትልቅ ነገር ሆኖ አግኝቼዋለሁ። ተራራ ረጅም ታሪክ የሚያኮራ ሁሌም የሚተማመኑበት ባንክ ስታርፔ ውስጥ የተለያዩ አይነት ቴክኖሎጂዎችን ነው ቢውልድ ያደረገው። ታዲያ ይህን መተግበሪያ እንግዲህ የኢግል ላይን ቴክኖሎጂ ሲስተምስ ያበለጸገው ሲሆን ከስታርፔን እንግዲህ በጋራ ነው ያበለጸጉት ማለት ነው። ስታርፔ ላይ የኢትዮጵያ ንግድ ባንክም ኢግል ላይን ቴክኖሎጂ ሲስተም ይህንን አበርክቷል ማለት ነው። ከዚህ በፊት እንደምታውቁት የዳሽን ባንክ ሱፐር አፕን፣ የካሽጎን እንግዲህ የተለያዩ መተግበሪያዎችን ትላልቅ የሆኑ የፋይናንሻል መተግበሪያዎችን ፊንቴክ ይባላሉ አቅርቧል። እንግዲህ በሀገር ውስጥ መሰራቱ እንደዚህ አይነት አፕሊኬሽን በጣም ትልቅ ሚና አለው። እንግዲህ ቪዲዮ ላይክ ሰብስክራይብ እያደረጋችሁ በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻችሁ። ጆይልኝ